በጣም ብዙ ወንዶች እነዚህን የተሳሳቱ መረጃዎችን በማመናቸው ብቻ በዝምታ እየተሰቃዩ ይኖራሉ። በዚህ ቪዲዮ የምነግራችሁ 10 እውነት ያልሆኑ የተሳሳቱ መረጃዎች ብዙ ወንዶች እውነት ናቸው ብለው በመቀበላቸው ምክንያት ስቃይ ውስጥ እንዲኖሩ በዝምታ እንዲሰቃዩ የሚያደርጉ ነገሮችን አጋልጣለሁ ወይም እነግራችኋለሁ። እስከ መጨረሻው ተከታተሉ። በተለይ 5 እና 6 በጣም ጠቃሚ እንደሆነ ትረዳላችሁ ማለት ነው። በአንደኛ ደረጃ ቢገር ኢዝ ቤተር ወይም ደግሞ ትልቅ ብልት ያለው የግንኙነት ብቃት አለው ብለው ብዙ ወንዶች ያምናሉ። የሚገርማችሁ ማለት ነው በጣም በርካታ ወንዶች እኔ ጋር መጥተው ሳይዝ ማሳደግ ወይም ደግሞ የብልት መጠናቸው ማተለቅ ይፈልጋሉ። ከሚጠይቁኝ እኔ በብዛት የማያቸው 3 የወንድ ከስንፈተ ወሲብ ጋር የተያያዙ ነገሮች አሉ። ያለመቆም ችግር፣ ቶሎ መጨረስ ችግር፣ የሳይዝ ወይም ደግሞ መጠኑ ይጨመርልኝ ነው። በጣም በሚገርም ሁኔታ በርካታ ጥናቶች በተደጋጋሚ እንዳሳዩት የሴቶች የደስታ ጫፍ የሚደርሱበት የሰውነታቸው ክፍል የቫጃይና የውጭኛው 1/3 ክፍል ስለሆነ የወንድ ልጅ ብልት መጠን ወሳኙ ነገር እንዳልሆነ በጣም በተደጋጋሚ በጥናት ተረጋግጧል ማለት ነው። በጣም ብዙ ወንዶች ደግሞ ብልቴ ትንሽ ናት ብለው 24 ሰዓት ይጨነቃሉ። በዚህ በመጨነቃቸው የተነሳ ሴት ጋር በድፍረት አይቀርቡም። ቢቀርቡም ግንኙነት ለማድረግ ይቸገራሉ። ቶሎ ይጨርሳሉ። መቆምም ቢላቸዋል። ምክንያቱም እነሱ ያሉት እዛ ውስጥ ስለሆነ ግንኙነቱን ለማድረግ በቂ ኮንፊደንስ እና የራሳቸው ፍሎውን ለመቆጣጠር አይችሉም ማለት ነው። ሀሳባቸው እዛ ስለተወሰደ በማይሆን ነገር ይሰቃያሉ ማለት ነው። ስለዚህ ምንም የብልት መጠንና የሴት ልጅ የማርካት አቅም የሚገናኝ ነገር የለም። የሚገናኘው ምንድነው? እሷን ሴፍ እንድትሆን ወይም ደግሞ ሮማንቲክ አትራክሽን እንዲኖራት ማድረግ። ያ ደግሞ በሌሎች ነገሮች ይመጣል። ለምሳሌ ወንዶች ሰውነታቸው ላይ ሲሰሩ ማስኩሊኒቲ አትራክቲቭ ይሆናሉ። እንደዚሁ ደግሞ ንጽህናቸውን ሲጠብቁ፣ ስፖርት ሲሰሩ፣ ጤነኛ ሲሆኑ፣ በመጫወት ሲችሉ፣ መግባባት ሲችሉ፣ ሴት ልጅን ማሳመን ሲችሉ ሴቶቹ ደስተኛ ሆነው ይቀጥላሉ ማለት ነው። ብዙ ወንዶች ግን ትልቅ ነገር ቢኖረኝ ኖሮ አስደስታት ነበር፣ ስለሌለኝ አላስደስታትም ብለው ስለሚጨነቁ ገና የመጀመሪያውን ፈተና ይወድቃሉ ማለት ነው። ስለዚህ ጥናቶችም ደጋግመው እንደሚያሳዩት የብልት መጠንና የሴትን የማስደሰት ብቃት አይገናኙም። ምክንያቱም አናቶሚካል ኤክስፕላኔሽን ስላለው። ምክንያቱም የሴቷ የእርካታ የነርቭ ጫፎች በከፍተኛ ሁኔታ ያሉት ወይ ክሊቶሪ ላይ ነው ወይ አውተር ቫጃይና ነው የውጭኛው ክፍል ላይ ስለሆነ ማለት ነው። እንዲያው በጣም ትልቅ ከሆነ አንዳንድ ወንዶች ቀለበት እንዲያደርጉ ይደረጋል ስለሚያማቸው ሴቶቹ ማለት ነው። የተሳሳተ መረጃ የተሳሳተ እምነት ሆኖ ብዙ ወንዶችን እንዲያፍሩ፣ እንዲሸማቀቁ፣ እንዲጨነቁ ብዙ ወጪ አውጥተው የተለያዩ መድኃኒቶችን እንዲሞክሩ የሚያደርገው ብልቴ ትንሽ ናት ብለው ስለሚጨነቁ። ይህንን አቁሙ። ይሄው ነግሬያችኋለሁ። ካልሆነም ጥናት ፈልጋችሁ አንብቡና ይሄ ነገር እውነት ነው ወይ ብላችሁ ቼክ አርጉ። በመረጃና በማስረጃ ህይወትን መምራት የተሻለ ነው። አለበለዚያ ሁሉም ያወዛግባችኋል። አንዱ እንደዚህ እያለ ሴትም ጋር ስትቀርቡ ኮንፊደንሳችሁ በዚህ ላይ ብቻ ይሆናል ማለት ነው። የተሳሳተ ሆኖ ወንዶች እንዲሰቃዩ እንዲጨነቁ የሚያደርገው የብልት መጠንና የሴክስ ብቃት አይገናኝም ማለት ነው። በሁለተኛ ደረጃ ደግሞ ወንዶች እንዲጨነቁና ወይም ያላስፈላጊ ሀሳብ ውስጥ እንዲገቡ የሚያደርገው ብዙ ግንኙነት ማድረግ፣ ብዙ ከዚህ በፊት የነበራቸው ሴክሹዋል ሂስትሪ ወይም ታሪክ እነሱን ልፍስፍስና ወንዳ ወንድ ያልሆነ ወይም ያነሰ እንዲያደርጋቸው የሚል ውስጡን ብዙ ወንዶች እርስ በራሳቸው የሚያወሩት ግን እውነት ያለው ነገር አለ ማለት ነው። ይሄም ምንድን ነው የሚሉት? ብዙ ጊዜ ግንኙነት አድርገህ ከነበረ፣ ብዙ ጊዜ የዘር ፈሳሽ ፈሶ ከነበረ ጉልበትህ ከመቅኒህ ይወጣል፣ ልፍስፍስ ወንድ ነው የምትሆነው፣ ደካማ ወንድ ነው የምትሆነው ብለው እርስ በርስ ብዙ ወንዶች ያወራሉ። ይሄ ትክክል ያልሆነ ነገር፣ ቴስቴስትሮንህ ይቀንሳል የሚሉ አሉ ማለት ነው። ስለዚህ ወንዶች ብዙ ግንኙነት በተለይ ጤናማ ግንኙነት ካደረጉ
ቴስቴስትሮናቸው በቋሚነት ሊቀንስ አይችልም ማለት ነው። የቴስቴስትሮን መውረድም ሆነ የወንዶች ድክመት የሚመጣው ያልተገቡ ሱሶች እንደ ጫት፣ ሲጋራ፣ አልኮል፣ ምንም አይነት እንቅስቃሴ ያለማድረግ፣ ከመጠን በላይ መወፈር፣ የጤና ችግር፣ ጭንቀት፣ እንቅልፍ ማጣት፣ እነዚህ እና መሰል ነገሮች እንጂ ብዙ ግንኙነት በማድረግ ወይም ብዙ የዘር ፈሳሽ ስለፈሰሰው አንድ ልጅ ልፍስፍስና ወንዳ ወንድ ያልሆነ ሊሆን አይችልም ማለት ነው። በእነዚህ ምክንያቶች ቅድም በጠቀስኩላችሁ የጤና እክሎች ካልሆነ በስተቀር ግንኙነት ማድረጉ ቴስቴስትሮኑን በቋሚነት አይቀንሰው ማለት ነው። ሁለተኛው ችግር በብዛት የሚስተዋል ብዙ ወንዶችን ያልተገባ እምነትና ስሜት እንዲሰማቸው ስለራሳቸውም እንዲጠሉ የሚያደርጋቸው የተሳሳተ መረጃ፣ ብዙ ግንኙነት ማድረግ፣ ብዙ ጊዜ ዘር ፈሳሽ መፍሰስ ከወንዳ ወንድነት ተራ ያስወጣችኋል የሚለው ነው ማለት ነው። በሶስተኛ ደረጃ ደግሞ ይሄ በጣም እኔ ከማያቸው ሰዎች በጣም በቃ ቁጥር አንድ ሀሳብ የሚሆንባቸው ቶሎ መጨረስ እኮ መፍትሄ የለውም፣ ዝም ብለህ ተቀብለህ መኖር ነው ይላሉ ብዙ ወንዶች። በቃ በዚህ አንጎላቸው ስለተቀመጠ ምንም አይነት ጥረት ሳያረጉ እንደ ዕጣ ፈንታቸው ቆጥረው እንደ ፈጣሪ እርግማን ቆጥረው ህይወታቸውን በጭንቀትና ሴትም ለመቅረብ ለማናገርም ወይም የወደዷትም የቀረቧትም ሴት ካለች ግንኙነት ላለማድረግ ይወስናሉ ማለት ነው። እኔ የሚገርማችሁ በጣም ብዙ ወንዶች በጣም ነው የምታፈቅረኝ፣ በጣም ነው የምንግባባው፣ ግንኙነት ጠይቃኝ፣ በቃ እኔ ምክንያት እየፈጠርኩ የተለያየ ነገር እያረኩ አሞኛል፣ እንደዚህ ሆኛለሁ፣ እንደዚህ እያልኩ እጠፋለሁ። እንግዲህ ብዙ ወንድ ግንኙነት ማድረግ ይፈልጋል። ነገር ግን ካደረግኩ ቶሎ መጨረስ እንዳለብኝ ስለምታቅ ከዛ በኋላ ስለማትቀበለኝ ስለምንለያይ ብሎ በምክንያት አፎድ ያደርጋል። ቶሎ መጨረስ መታከም ከሚችሉ የሴክሹዋል ዲስፋንክሽን ወይም ከስንፈተ ወሲብ ከተያያዙ ችግሮች አንዱ ነው ማለት ነው። ቶሎ መጨረስ በጭንቀት ሊመጣ ይችላል። የብልት ጫፍ ስሜቱ ከፍ ያለ በመሆኑ ምክንያት ሊመጣ ይችላል። ረጅም ጊዜ ፖርኖግራፊ እያደረጉ አንጎልን በማስተርቤሽን አጭር ጊዜ እንዲጨርስ በማስተማር ሊመጣ ይችላል። በጤና እክል፣ በታይሮይድ ሆርሞን መዛባት፣ በሌሎችም ሆርሞን መዛባቶች ሊመጣ ይችላል። እነዚህንና መሰል ነገሮችን ለይቶ ከዛ ደግሞ ጤናማ ነገሮች እንደ ስፖርት፣ ኪግል ኤክሰርሳይዝ፣ ስታርት ኤንድ ስቶፕ ቴክኒክ በተጨማሪ መድኃኒቶችን በመውሰድ መታከም ደግሞ ይችላል ማለት ነው። ስለዚህ ቶሎ መጨረስ እኮ መፍትሄ የለውም ተቀብለ መኖር ብላችሁ የሌሎችን ወንዶች ሳይኮሎጂ የምትጎዱ ወንዶች አንደኛ ከዚህ ንግግራችሁ እንድትታቀሙ ይሄው ነግራችኋል። እናንተም ቼክ አርጉ፣ ጥናትና ምርምር ቼክ አርጉ፣ የኔን ቃልም ብቻ ማለት ነው። ስለዚህ ቶሎ መጨረስ መፍትሄ የለውም ብላችሁ የምታምኑ ወንዶች ተሳስታችኋል። መፍትሄ አለው። መፍትሄው ደግሞ መድኃኒት ብቻም አይደለም። ተፈጥሯዊና ምንም ሳይድ ኢፌክት የሌላቸው እንደ ኪግል ኤክሰርሳይዝ፣ ፔልቪክ ፍሎር ኤክሰርሳይዝ፣ ማንኛውም ስፖርት፣ እንደገና ደግሞ ቴክኒኮች፣ ቢሄቪየራል ቴክኒኮች ጨምሮ በጣም ከቁጥጥር ውጭና በጣም የፈጠነ ከሆነ ደግሞ መድኃኒቶች እንዳሉ አውቃችሁ ሐኪም ጋር ቀርባችሁ መታከም ትችላላችሁ ማለት ነው። ይሄኛው እንግዲህ የተለመደ ሚዝ ወይም ሴክሹዋል ሚዝ ወይም ደግሞ እውነት ያልሆነ በብዙ ወንዶች ዘንድ አንዳንዴ በሴቶችም ዘንድ የሚታመን እና ወንዶችን አላስፈላጊ ስቃይ ውስጥ የሚከት ነገር ነው ማለት ነው። በአራተኛ ደረጃ ብዙ ወንዶች የሚሳሳቱት ነገር ምንድን ነው? ተፈጥሯዊና ባህላዊ መድኃኒቶች ምንም አይነት ሳይድ ኢፌክት የላቸውም ብለው ያምናሉ። ወንድ ተሳሳት። ሳይድ ኢፌክቱ አልተዘረዘረም፣ አልተነገረህም፣ አልተጠቀሰም ማለት ሳይድ ኢፌክት የለውም ወይም የጎንዮሽ ጉዳት የለውም ማለት አይደለም። ተፈጥሯዊ ነው ከቅጠላ ቅጠል ነው የተዘጋጀው ምናምን ማለት ደግሞ ምንም ሳይድ ኢፌክት የለውም፣ ምንም የጎንዮሽ ጉዳት የለውም ማለት አይደለም። አንዳንድ የባህል መድኃኒቶች ጉበት ላይ፣ ኩላሊት ላይ ችግር ይፈጥራሉ። እንደዚሁም ሌላ መድኃኒት ሲታዘዝልህ ከነዛ መድኃኒቶች ተጋጭቶ ችግር ሊፈጥር ይችላል። አንዳንድ ጊዜ እንደውም ስንፈተ ወሲብ ሊያመጡ የሚችሉ የባህል መድኃኒቶችም አሉ ማለት ነው። ልክ ዘመናዊም እንዳለው ማለት ነው።
ልዩነቱ ምንድነው? ዘመናዊ መድኃኒት ላይ ወረቀቱ ላይ ተጽፎልሃል። ይሄ እንዲያውም የሌለውም እንደ ማስፈራሪያ እስኪመስል ድረስ ማአት ነገር ነው እንዲያውም ዘመናዊ ላይ የሚጻፈው። ስለዚህ ተፈጥሯዊና የባህላዊ መድኃኒት ናቸው ምንም ችግር የለውም ብለህ ዝም ብለህ መድኃኒት መውሰድ የለብህም። ይህን ስል ሁሉም የባህል መድኃኒቶች አይሰሩም ወይም መጥፎ ናቸው ማለት አይደለም። ሁሉም የባህል ሐኪም ደግሞ እኩል አይደለም። አንዳንድ ጎበዝ የባህል ሐኪሞች ሊኖሩ ይችላሉ። ነገር ግን የባህል መድኃኒት ምንም ሳይድ ኢፌክት የለውም ውጤታማ ነው ተብሎ የሚወራው ነገር ማስረጃ መጠየቅ ይኖርብሃል። ሕክምና ሲሆን እኛ ዘመናዊ ሕክምና ስንሰጥ በማስረጃና በመረጃ የተደገፈ ነገር ነው ምናምነው ማለት ነው። በማስረጃና በመረጃ እኮ ካላመንክ ይህንንም ትምህርት ብዙ ላይጠቅም ይችላል። ምክንያቱም ይህንን ወሬ ከመናገሬ በፊት እኔ ብዙ ነገር አሰባስቤ አጥንቼ ምን ብዬ ነው ማወራው ማለት ነው። ስለዚህ ኤቪደንስ እና ሳይንስን መሰረት ያደረጉ ሕክምናዎች ላይ ሞር ትኩረት ማድረግ ያስፈልጋል ማለት ነው። ስለዚህ ተፈጥሯዊ ምንም ሳይድ ኢፌክት የለውም፣ ዘመናዊ ደግሞ ሳይድ ኢፌክት አለው የሚለው ትክክል አይደለም። ሁለቱም ሳይድ ኢፌክት ወይም የጎንዮሽ ጉዳት ይኖራቸዋል። ልዩነቱ አንዱ በግልጽ ተቀምጧል፣ ይሄንን መውሰድ የሌለባቸው ተብሎ በግልጽ ተቀምጧል። ሌላኛው ደግሞ እንደዚህ አይነት ነገር ላይኖረው ይችላል። መጠኑ፣ ኮንታሚኔሽኑ፣ ሌላው ብዙ ነገር ሊኖር ይችላል። እንደየ ተቋሙ የተወሰነ ልዩነት ሊኖረው ማለት ነው። በአምስተኛ ደረጃ ደግሞ ብዙ ወንዶች አንዳንዴም ሴቶች የሚሳሳቱት ነገር እና ብዙ ወንዶች ማይረዱት ነገር ወጣት ላይ ስንፈተ ወሲብ የለም፣ ስንፈተ ወሲብ የትላልቅ ሰዎች ችግር ነው ብሎ ማመን ነው። ይሄ ስህተት ነው። እኔ ጋር አንዳንዴ ትልልቅ ሰዎች ይመጡና እንዴ ምንድን ነው ይህ 25 24 ዓመት ሰው እንዴት ስንፈተ ወሲብ ይኖረዋል? ስንፈተ ወሲብ ከጤናህ እንጂ ከእድሜህ ጋር አይደለም ዋና የሚገናኘው። በእርግጥ እድሜ ሲጨምር የጤና ችግርም ይጨምራል። በወጣቶች ዘንድም በጣም በርካታ የስንፈተ ወሲብ አይነቶች አሉ። ፍላጎት ማጣት፣ ያለመቆም፣ ቶሎ መጨረስ፣ ኮንፊደንስ ማጣት፣ ሴት ጋር ለመቅረብ በጣም መፍራት በጣም የተለመዱ ነገሮች ናቸው። በተለይ በዚህ ከ1970ዎቹ ወዲህ ፖርኖግራፊና ማስተርቤሽን በጣም በተባባሰበት ዘመን ወንዶቹ ሴት ጋር የመቅረብና ሴትን አስደስታለሁ ብለው የማመናቸው ነገር በጣም ቀንሷል። ስለዚህ በጣም በርካታ ወንዶች በሱስ የተዘፈቁ አሉ። ጫት፣ ሲጋራ፣ ፖርኖግራፊ፣ አልኮል የሚያበዙ ወንዶች አሉ። ምንም አይነት እንቅስቃሴ ማያረጉ፣ ስፖርት ማይሰሩ ወንዶች አሉ። እነሱ ላይ ወጣትም ሆነው ሊበዛ ይችላል። አንዳንድ ጊዜ ደግሞ ወጣትም ሆነው ከመጠን በላይ ከወፈሩ ቤተሰባቸው ላይ ችግር ካለ ለምሳሌ ስኳር፣ ግፊት፣ ኮሌስትሮል የመሳሰሉ መጥቶ ወጣትም ሆነው ስንፈተ ወሲብ ሊያመጣባቸው ይችላል። ስለዚህ ወጣቶችን እንደማይነካና የአዋቂዎችና የሽማግሌዎች ችግር እንደሆነ ብቻ ማሰብ ይሄም ስህተት ነው ማለት ነው። በስድስተኛ ደረጃ በተለይ ጀማሪ ወጣት ወንዶች የሚሳሳቱት ነገር ፖርኖግራፊ ማየት ብቃት ይጨምራል ወይም ደግሞ እኔ ሳገባ በደንብ ትሬኒንግ ለመውሰድ ለመለማመድ ይረዳኛል ብለው የሚያስቡ ወንዶች አሉ። ይሄ በጣም ስህተት ነው። በሁለት መልኩ ትክክል አይደለም። አንደኛ ከፖርኖግራፊ እውነተኛ ትምህርት መማር አትችልም። እውነተኛ ላይፍ ስላልሆነ በካሜራ ተመርጦ ወንዱ ተመርጦ ሴቷ ተመርጣ መድኃኒት ወስደው ከነሱ ምን ትማራለህ? እንደዛም ልትሆን ደግሞ አትችልም። አንደኛ ትክክለኛ መረጃም አይደለም፣ ትሬኒንግም አይደለም፣ በባለሙያዎች የሚሰጥም አይደለም፣ ሪል ላይፍን የሚወክልም አይደለም ማለት ነው። አንደኛ ትክክለኛ ትሬኒንግ ስላልሆነ፣ ሁለተኛ ደግሞ በዛው ሱስ ውስጥ ልገባ ትችላለህ። ፖርኖግራፊ ትጀምራለህ። ከዛ ሴት ጋር ኖርማል ሴት ጋር ስትቀርብ እንደዛ ስቲሙሌት ላታረገ ትችላለች፣ እንደዛ ላታነቃቃ ትችላለች። ከዛ ስንፈተ ወሲብ ሊመጣ ይችላል። እንደዚህ ደግሞ ብቃት ላይኖረኝ ይችላል ብለህ ትጨነቃለህ። ቶሎ መጨረስና ያለመቆም ችግር ሊገጥም ይችላል። ስለዚህ ፖርኖግራፊ ስለ ሴክስ ኤጁኬሽን መማሪያ ትሬኒንግ አይደለም። ብዙ ወንዶች በዚህ አተሳሳቱ። ይህንን መረጃ ይጠቅማችኋል ብዬ ነው የምነግራችሁ። በሰባተኛ ደረጃ ደግሞ
ስንፈተ ወሲብ እኮ ከመጨናነቅና ኮንፊደንስ ከማጣት ብቻ ነው፣ እንደዚህ ጠንከር በል እንጂ የሚሉ ወንዶች ደግሞ አሉ። አንጎልህ ላይ ነው የሚሉ አሉ እንጂ እንዴት ምናምን የሚሉ። ይሄም ትክክል አይደለም። ምክንያቱም አንዱ መጨናነቅና ማሰብ፣ መፍራት፣ ኮንፊደንስ ማጣት ቢሆንም ከምርም እውነተኛ ስንፈተ ወሲብ የሚያመጡ ችግሮች አሉ። ስኳር፣ ግፊት፣ ኮሌስትሮል፣ የሆርሞን እጥረት። ሆርሞን ሲባል ቴስቴስትሮን፣ ፕሮላክቲን፣ ታይሮይድ ብዙ አይነቶችን ይጨምራል። የቫይታሚን ዲ እጥረት፣ የጀርባ ህመም፣ የነርቭ ህመም፣ ብዙ ነገሮች እኔ ማገኝ። የሚገርማችሁ ነገር ለስንፈተ ወሲብ ብለው የመጡ በጣም ወጣት ከ30 በታች የሆኑ ወንዶች ላይ የአንጎል እጢ ያገኘውባቸዋል። ፒቱታሪ አዴኖማ ይባላል። ፕሮላክቲናቸው በጣም ከፍ ይላል። ፕሮላክቲን የሚባለው ሆርሞን ደግሞ ሴቶች በሚያጠቡ ጊዜ ከፍ የሚል ነው። ወንዶች ደግሞ ከግንኙነት በኋላ ባለው ሪፍራክተሪ ፔሪድ የምንለው አለ። ወይም ደግሞ ከጨረሱ በኋላ በመሃል ያለችዋ ፍላጎትም መቆምም የሚቀንስባት ፔሪድ፣ በዛ ሰዓት የሚመነጨው ፕሮላክቲን በሁሉም ሰዓት ሲመነጭ ስንፈተ ወሲብ ያመጣል። ለሱ ብለው እኔ ጋ ይመጣሉ። ኤምአርአይ ጭንቅላት ሲታዘዝ ፒቱታሪ አዴኖማ የጭንቅላት እጢ ይገኝባቸዋል። ስለዚህ ከመጨናነቅ ብቻ አይደለም። መጨናነቅ አንድ መንስኤ ነው እንጂ በጣም በርካታ ስንፈተ ወሲብ የሚያመጡ ነገሮች አሉ ማለት ነው። 8ኛ ደረጃ ደግሞ ኮንዶም ስንፈተ ወሲብ ያመጣል ብለው ወይም ደግሞ ኮንዶም የስሜት መቀነስና ሴክሹዋል ሳቲስፋክሽን ይቀንሳል የሚሉ ብዙ ወንዶች አሉ። አንዱ ምን አለኝ፣ ሙዝን ከነልጣጩ ስትበላና ሙዝን ልጠ ስትበላው ባለው አይነት ነው እኔ ማስበዋል። ትክክል አይደለም። ይሄ የማይንድ ሴት ጉዳይ ነው፣ የምንፈርጅበት አመለካከት ጉዳይ ነው እንጂ ኮንዶም እንዲያውም በነገራችን ላይ ቶሎ መጨረስ ካለ ትንሽ ሊያቆይህ ይችላል። የአባለዘር በሽታ ኤችአይቪን ጨምሮ ሄፓታይቲስ ቢን ጨምሮ ከባባድ የአባለዘር በሽቶች እንዳይዙ ሊያደርግ ይችላል። ሴቷን ያለ ጊዜዋና ዝግጁ ሳትሆን እንዳታስረግዝ ለአንተም ለእሷም ይጠቅማል ማለት ነው። ስለዚህ ስለ ኮንዶም መጥፎ የምታወሩ ሰዎች ወይ በቂ እውቀት የላችሁም ወይ ደግሞ የተሳሳተ እምነት ነው ያላችሁ ማለት ነው። ስለዚህ በ8ኛ ደረጃ ብዙ ወንዶች ሊያውቁት የሚገባ ግን የተሳሳተ እምነት ያላቸው ኮንዶም ደስታ እንደሚቀንስና ኮንዶም እንደዚህ እንደሚያደርግ ማሰባቸው ትክክል አይደለም። ኮንዶም ጥሩ ነገር ነው ማለት ነው። በዘጠነኛ ደረጃ ደግሞ ወንድ ልጅ አልጋ ላይ ካልቆየ ምኑን ወንድ ነው ብላችሁ የምታምኑ ወንዶችም ሴቶችም ይሄ አመለካከት ስህተት ነው ማለት ነው። ብዙ ጥናቶች ተጠንተዋል። መርፌና ክር ከሆኑበት ጀምሮ ኢጃኩሌት እስከሚያደርግ ፈሳሽ እስኪወጣ ድረስ በትክክል ተጠንቷል። ወንድ ልጅ አልጋ ላይ አብዛኛው ወንድ ከ3 ደቂቃ እስከ 7 ደቂቃ ነው የሚቆይ። ስለዚህ ከ7 ደቂቃ ብዙ በላይ አይቆይም ማለት ነው። እራስህን 10 ደቂቃ 20 ደቂቃ 30 ደቂቃ መቆየት አለብኝ ብለህ የምትጨነቅ ወንድ ባልሆነ ነገር ያልሆነ መድኃኒት አትጀምር፣ ያልሆነ ጭንቀት ውስጥ አትግባ። አብዛኛው ወንድ ከ3 እስከ 5 ደቂቃ ባለው ነው የሚጨርስ። ግንኙነትም ከ30 ደቂቃ 40 ደቂቃ ጂም ነው እንጂ መስራት ያለብን፣ ሴክስም ያን ያህል መሄድ የለበትም። እንዲያውም እሷ ላይ ህመም፣ መላላት፣ አንተ ላይ ድካም ሊያስመጣና ከደስታ ወደ ስራ ሊዞር ይችላል። ስለዚህ ወንዳ ወንድነት የሚለካው እሷን በማስደሰት ራስ ላይ በመስራት ቤትን በማስደሰት ላይ ነው እንጂ የአልጋ ላይ ቆይታው ብቻ አይደለም። በዚህ ምክንያት በጣም ብዙ ወንዶች እንደሚጨነቁ ስለማውቅ ምንም እንኳን ከ3 ደቂቃ በታች ለብዙ ጊዜ ሲባል 10 ግንኙነት አድርጎ 8ቱ ከ3 ደቂቃ በታች የሚጨርስ ከሆነ ቅድም ባነሳሁት መልኩ መታከም የሚችል ቢሆንም አንዳንድ ወንዶችና አንዳንድ ሴቶች ደግሞ እንደሚያነሱት 20-30 ደቂቃ መጠበቅም አይጠበቅብህም፣ አያስፈልግም ማለት ነው። በ9ኛ ደረጃ ወንዶችን የሚያስጨነቃቸው በጣም ረጅም ሰዓት የሚቆይ እየመሰላቸው የሚጨነቁ ብዙ ወንዶች ስላሉ ነው። አንዳንድ ጊዜ ቶሎ መጨረስ አስቸገረኝ ብለው እኔ ጋር የሚመጡና ምን ያህል ደቂቃ ትቆየ ቼክ አድርጌዋለሁ ይሉኛል። አንዳንድ ሰው
3 ደቂቃ እስከ 4 ደቂቃ ነው። ትክክል በቃ ከዚህ በላይ ኪግል ጨምርበት መቆየት ትችላለህ። ለዚህ ህክምና አይፈልግም። ስለዚህ መረጃዎችን ማወቅ ደግሞ አስፈላጊ ነው። ከሚጠበቀው በላይ ራስን ማስጨነቅም እንደገና ችግሩ የበለጠ እንዲባባስ ያደርጋል ማለት ነው። በመጨረሻ በአስረኛ ደረጃ በአሁን ዘመን በጣም በቃ የበዛ ነገር ቢኖር ሰፕሊመንት ነው። ሁሉም ሰፕሊመንቶች ለስንፈተ ወሲብ እንዲህ ቴስቴስትሮን ለመጨመር እንዲህ እንትንህን እንደዚህ ውጤታማ የሚል የማርኬት ሃይፕ አለ፣ ወይም ደግሞ ገበያው ላይ በጣም በጩኸት ይወራል። በሳይንስ የተጠገፉ የተወሰኑ ሰፕሊመንቶች በጣም ለመካከለኛና ለአነስተኛ ስንፈተ ወሲብ የሚረዱ አሉ። አብዛኛው የሚወራው ግን ማርኬቲንግ ነው ወይም ደግሞ የማሻሻጫ ጩኸት ነው ማለት ነው። ስለዚህ ሁሉም ሰፕሊመንት ለስንፈተ ወሲብ መፍትሄ እንደሆነ ተደርጎ የሚቀርበውን ነገር ቼክ ማድረግ ማጥናት ይኖርባችኋል ማለት ነው። በምን ጥናት ነው ውጤታማነት የተደገፈው፣ ማን ያለው የሚለውን ቼክ ማድረግ ያስፈልጋል ማለት ነው። በተጨማሪም ደግሞ ሰፕሊመንቶች የአጋዥ ንጥረ ነገሮች የምንላቸው የምግብ አጋዥ ንጥረ ነገሮች ናቸው። ፉድ ሰፕሊመንትስ ናቸው፣ መድኃኒቶች አይደሉም። በምንድን ነው የሚለየው መሰላችሁ? መድኃኒት ሲሆን ይጠናል፣ በፌዝ ነው፣ በ3 ፌዝ አለው። ፕሪክሊኒካል፣ ክሊኒካል፣ ፖስት ማርኬቲንግ። እስቲ ስለ መድኃኒት ስለ ፓራስታሞል እንዴት ነው ዴቨሎፕ የሚደረገው? አንድ ፓራስታሞልን ለማምረት ምን ያህል ሂደቶችን አልፏል ብላችሁ ቼክ አሉ። ሰፕሊመንት ያንን ጥናት አያልፍም አብዛኛው ሰፕሊመንት። ስለዚህ ይሄንን በደንብ ቼክ ማድረግ ያስፈልጋል። አንዳንድ ሰፕሊመንቶች ደግሞ ለጤናችሁ ጎጂ ሊሆኑ ይችላሉ። ለዛም ነው ተመርመራችሁ በሐኪም ቢታዘዝላችሁ። ለምሳሌ አሽዋጋንዳ ጥናቶች እንደሚያሳዩት የተወሰነ ድጋፍ አለ። ነገር ግን ጉበት ችግር ካለው አሽዋጋንዳ መውሰድ የለብን። ስለዚህ መረጃ በነፃ በሆነበት በአሁኑ ዘመን በጣም በቀላሉ መረጃ በማግኘት በሚቻልበት ዘመን መረጃ ምንጫችሁን ማጣራት ያስፈልጋል። በአሁኑ ሰዓት ኢንተርኔቱ ጫካ ነው። በጣም የዓለም ጎበዝ የሆኑ ሰዎችም አሉበት። ምንም መሰረት ሳይኖራቸው ደግሞ ብድግ ብለው ከሱ እኩል የሚተነትኑም ያሉበት ነው። ስለዚህ የመረጃ ምንጫችሁን አጣሩ። መረጃና ማስረጃን ይዛችሁ ጤናችሁ ላይ ስለሆነ የምትወስኑት በዛ መሰረት ወስኑ። እነዚህን 10 ነገሮች እንግዲህ ይጠቅሟችኋል ብዬ ነው ያብራራሁት። ከነዚህ ውስጥ የትኛው ነው እስቲ አንተ ስትመለከት የትኛው ነው አንተን ያስገረመ? ኮሜንት ላይ ጻፍልኝ። በተጨማሪም ላይክ፣ ሼር፣ ፎሎ፣ ሰብስክራይብ ማድረጋችሁን አትርሱ።